ይቅርታ ረስቼው ድጹ ቢዋን የምትሉ ቀማላም የቀማላም ልጆች ይሄ ጫት ተራ ቤት አይደለም። ሂጂ እዛ ሂጂ። ቤታ አጭር ነሽ ወይ? ቤታ አጭር ነሽ ወይ? 80 ጊዜ አንድ አይነት ጥያቄ የምትጠይቁት እንዴ? ምን አይነት አይ አምላኬ ወይ አጭር ነኝና መልሳ ረጅም አድርገኝ ልበለው? ምን ላድርገው? ሻውን አጭር ነሽ ምን ላድርገው? ምን ማለት የሚለወጥ ነገር ነው? ፊትህን ትለውጠዋለህ፣ ጡትህን ትለውጠዋለህ፣ ቢወርቅ ታነሰዋለህ፣ ማንሻለ እቃ ቢሰፋ ታሰብባለህ። ቁመቴ ምን አባሽ ላድርግልሽ? አጭር ነሽ እንዴ? ምን ላድርገው? በጣም አጭር አይደለሁም። ምን ለመናገር መቤቴን አጭር አይደለሁም። ራቁቴን ስለሆንኩ እንዳይቀርጽኝ ብዬ በጣም አጭር አይደለሁም። መካከለኛ ነኝ። ማርያምን መካከለኛ ነኝ። እንደዚህ በጣም አጭር መባል አለው ስልኩ አቀማመጤ ነው። ይሁን ላይ ካላ ብድጋር ስክት የምታረጉ ልጅ ነኝ። ይሄ ማለት ማጭራ የልቤ ትርታ መጣክ እድሜ ርዝመቱ እያነሳው ምን ሆነሽ ነው? ላይክ አይደብርሽም? እንዴ ዝም ብለሽ ለምን ትጠሪዋለሽ ሲሉኝ ላይክ ልክ ስጠራ መጣ ነው ያለክ የኔ ቆንጆ የኔ ስስት እንዴት ነህ? ቤታ እየተጫወቱ ነው። እሱ ነትሽን ነው። እኔ አፌን ልክፈት እንጂ። እሺ ሂዱ። እሺ ጋይስ ሂዱ። እሺ ሂዱ። እሺ ጥሯቸው። እሺ እኔ ምን ላድርግ? እኔ ደጋው እንዳይልክብኝ ነው እኮ እንዳንጨቃጨቅ ነው። ሂዱ። እሺ ክፈቱ በሏቸው።